እኔ ስሜ ከማል ቲቤሶ ይባላል። የተወለደ ሸሸመኔ ወረዳ ቆሬ ይባላል። ከዛ እዚህ የመጣ ባለሮቤ ነው። ባለሮቤ አና ስናና ወረዳ ስናና እድሜ 15 እድሜ ስራ የሆነ ቀን ስራ ነው የምሰራው። ከዛ ጠዋት የሰበሰበ ቦታ ፖሊሶች መጥተው መኪና ይዘው መጥተው ከዛ መጀመሪያ ወደ ሀገር ግቡ ተብሏል። እኔ አልገባኝም። ይገባል ብዬ ቆየው። ከዛ እነሱ መጡ በክላሽ አሰራረው ወደ መሰልጠኛ ይዘው መጣ። ሲመጣ ተሰነጠረ። ወደ ተራራ መጡ። ወደ ተራራ ሲመጣ ጥጥቅን ታጥቆ ክላሽን ይዞ አጃቢ የሻምበል አጃቢ ነው ሆነ። ከዛ ውጊያ ስትሄድ ሻምበል ተመታ። ሻምበል ሲመታ እሱ ሕክምና ሄደ። እኔ ወደ መቶ አለቃ ቀረ። አሁን መቶ አለቃ አጃቢ ሆነ። ከዛ አሁንም የውጊያ ውስጥ ገባ። ውጊያ ከናንተ ወዳደሮች ውስጥ ማለት ነው። ሲገባ አሁንም ሰውዬ መታ። መቶ አለቃ ማለት ነው። መቶ አለቃ ሲመታ አጃቢ ማለት ከአጃቢ ጋር ሰውዬ ተያዛለ ብዬ ወደ ሰውዬ ስትሄድ ከዛ ጥይት አለፈ። ከኔ ጋር እንደዚህ አለፈ። ሲያለፍ አላማ ወደዚህ ነው ብዬ ዞር ተብሎ ወደ ኋላ ስትሮጥ ልጁ ከኔ ጋር መታ። ሲመታ ልጁ ጎትቴ ወደ ሻምበል ተመለሰ። ሲመለስ ልጆቹ የኛ ወታደሮቹ ወደ ኋላ እየመጡ ነው። ከዛ ከልጆቹ የኛ ልጆቹ ወደ ኋላ ልጁ ጎትቶ ወደ ተራራ ውስጥ ገፍቶ ከሕክምና ሰውዬ ጠርቶ ላሳየ። ከዛ ልጁ ታሽጎ ወደ ሕክምና እኔ ከልጁ ጋር ሲሄድ ሕክምና ሄደ። ከዛ ልጁ ሕክምና ሲደርስ እኔ ከሬሽኑ ጋር ተመለሰ። ሲመለስ የኛ ጋንቶች ክብረ ጦሮች መጡ። ሲመጣ በቃ ከክብረ ጦሮቹ ተቀላቀለው ነው። ሲቀላቀል ሬሽን ተይዞ አንድ ቀን አድሬ ወደዚህ መጣ። ወደ ካይቆ ወደዚህ። እሺ ወንድሜ ደደፈው ቲቤሶ ይባላል። እኔ አልሞትም አለ እንካን እኔ ጠብቃችኋል። እኔ አልሞትም አለ ጨርሻለሁ። ቲቤሶ ጉዬ ሞይ ይባላል። መዲና ጎበና እናቴ ነው። በቃ አልሞትም ቀራ። ዛሬ ደርሻለሁ። እኔ ወደ ሀገሬ ሲገባ እንፈልጋለን ወደ ሸሸመኔ ማለት ነው። እኔ ከአራተኛ ክፍል ጀምሮ መቆረጥ አልፈልግም። መቀጠል ትፈልጋለን። ቀጥለ መተማር እንፈልጋለን። ሄደህ ትማራለህ? አዎ ሄደህ ወደ ሀገርን ትማራለህ። ትቀጥላለህ። ስሜ ዳዊት ሰለሞን ይባላል። ተወለድኩት ሰሜን ወሎ እዚህ መርሳም። እድሜ 16 ነው እና በአብዛኛው ተሰብከንና ተገደን ነው የገባነው ወዲህ ነገር እንዲህ በግዳጅ ነው በአብዛኛው የገባነው። እናትና አባቴ በ3 አመቴ ነው የተለያዩት። የ3 አመት ህፃን ልጅ ሳለ እናቴ ለብቻዋ ሻይ ቤት ትሰራለች። አባቴ ታማሚ ነው። ሳምባውንና ጉበቱን እንጂ ታማሚ ነው። ልብ ድካምም አለበት። ያው እኔ አሸዋ ነው እሰራለሁኝ። አባቴንና አከየን አግዛለሁ። እሱ እናት ነበረች። እሱ እየተጋገዝን ነበር ስንኖር የነበረ። አዛ እንዲሰሙን አሸዋ ስራ ከተማ ምናምን ወታደር እንዲፈሶ ቆየ። የዛን ቀን ነው ግዳጅ ብለው ያስገቡ። ግዳጅ ብለው እና በአብዛኛው አገኟችሁ ደግሞ እናንተን ጥፍር ይነቅላሉ፣ ያርዳሉ፣ ያሰቃያሉ እያሉ አስፈራሩንና ወደዛ ነገር እንድንገባ አስገደዱ።
ገብተን ሰለጠን ልዩ ኃይልና ያረጉን ልዩ ኃይል አረጉን። ከተመረቅን በኋላ ወደ ጎንደር ወሰዱንና መልሰው ደግሞ ኦነግ ጋር አመጡን። ኦነግ ጋር አዋጉን። አዛ ተመለስን። ምላሽ ቅያሪ ሲባል ቅያሪ ተብሎ ወጣን። ያኔ ቅያሪ ተብሎ ስንመጣ ነው ጓደኛዬ ጋር ጠፍቼ ወደ ሀገር ቤት ልገባ ስለተያዝኩ ሲቪል መታወቂያ አሰራሁኝ። አዛ ዘመድ ነበር ዲሲ ወሽና ዲያባተ ይባላል። እሱ መታወቂያ ሀሱ ብር ተቀብዬ ነው መታወቂያ ሲቪል መታወቂያ አሰርቼ በቃ ወደ ቤቴ መግባት ነው የምፈልገው ብዬ ወደ ቤቴ ልገባ ስል ጊራና አካባቢ ላይ ነው የታስኩት። አላየሁም፣ ግን በስልክ ቤተሰብ ጋር እንደዋወል ነበር። ቤተሰብ ጋር ስደዋወል ምንም አይነኩም። እንኳን አይደለም ሰው እንደዛ ሊያረጉ ቀርቶ እንኳን በሬ ሊነኩ ዶሮ ለራሱ ጠብቀው አስፈረው በየቤቱ በሮቻቸውን ጥለው ሄደው በየሜዳው እየሰተሩ እያበሉ እየጠበቁ ውሃ እያጠጡ እያሰሩላቸው ነው እንጂ ምንም የሚነኩን ነገር የለም። ሰው አያሰቃዩ ምን አይሉ። እኛም እስከዛሬ ድረስ አለን፣ ጥፍራችንም አልተነቀለም። ምንም ነገር ይሆን የለ እኮ እናንተ ያገኛችሁት እናንተ ጋር ተካፍለን እየበላን እየጠጣን። እኔ አሁን የ8ኛ ክፍል ተማሪ ወደ 8 አልፌ ቆየ እና በአብዛኛው የቤተሰብ እጥረት ነበረ። ያው መንገር ላይ ብዙ አሉ፣ የሞቱ ብዙ አሉ። በጣም በየሜዳው ወርቀው በቃ የእናንተ ዜጎች እንደውም እያነሱ ግማሹን እያነሱ እየቀበሩ ህዝቡ አያነሳም። አማራው ህዝብ አያነሳም። የእናንተ ህዝብ ነው እያነሳ እየቀበረ ያለው። አሁን እኛ እናንተ ጋራ በ3 ነው የታስኩት። አሁን ቀን 20 ነው። እስካሁን እናንተ ጋር ነኝ። የተንከባከቡን ነው ሀዛም የነበረው። እዚህም ስንመጣ እንደዛው እና ያው እኔ ወደ ሀገር የተመለስኩ ትምህርቴን እቀጥላለሁ። በቃ ጁንታ አልቀዋል። ያሉት 30 ናቸው። ጁንታ ማለት ጸር ናቸው። በቃ ለኢትዮጵያ ጸር ናቸው። እንዲህ ህዝብንም ያሰቃዩ ዜጋ ናቸው። ሴትን የሚደፍሩ ዜጋ ናቸው እየተባለ በቃ እንደዛ ነው ሲወራ በአብዛኛው የነበረው። አልቀዋል እና እዚች የተወሰኑ ቦታ ነው ያሉት። እነሱንም አሁን ስከዱ ትጨርሳላችሁ። እዛ መቀሌ ድረስ ሄዳችሁ ሁላችሁም መኪና ይዛችሁ ትመለሳላችሁ ነው የተባለ። ያው ቤተሰቦቼ እንግዲህ እናቴ ገነ መሐመድ ትባላለች። አባቴ ሰለሞን አይተነው ስዩም ይባላል። አክስታለይ ብዙ ታደገ ትባላለች። አጎታለኝ አበባ አይተነው ስዩም ይባላል። እና ያያችሁኝ ከሆነ ምንም የሆንኩት ነገር የለም። አይዟችሁ፣ ምንም ነገር የሆንኩት የለም። ጓደኞቼም ያያችሁ ከሆነ ምንም የሆንኩት ነገር የለም። ያው ተማርክ ያለው ግን ምንም የሆንኩት ነገር የለም። እየተንከባከቡን ነው ያለው። አሁን ይሄ ጦርነቱ ሲፈጸም ወደ ሀገራችን እንመጣለን፣ እንለቀቃለን። ቤተሰቦች አይዟችሁ። ስሜ ታሪኩ ኩማ እባላለሁ። የመጣው ከወለታ ነው። ከዛ ወደዚህ ስራ ስንገባ ሌላ ስራ ነው የምትሄዱ ተብለን ነው የመጣነው። ወደ ሌላ ስራ ነው፣ ብር ይሰጣችኋል፣ ቤተሰባችሁንም ታስተዳድራላችሁ አሉ። ከዛ እሺ ብለን ሌላ ስራ ነበር የምንሰራው። መጣን። ከዛ ስንመጣ ውርሶ ማሰልጠኛ አስገቡን። ውርሶ ማሰልጠኛ ስንገባ 1 ወር ብቻ ነው፣ 1 ወር ብቻ አሰልጥኖን ወደዚያ መጣን። ወደ ካምፕ ነው ብሎን ነበር። እኛ ወደ ውጊያም አላለንም፣ ስለ ውጊያ ስለምንም አናቅም። ከዛ ወደ ውጊያም አላለንም፣ ዝም ብሎ እዚያ መጣን። እዚያ አራገፈን። ከዛ ምንድነው ስንል ከትግሬ ጋር ነው የምትዋጉት አለ። እኛ ስለ ውጊያ ምንም ነገር አናቅም። ከዛ መጣን፣ አውረደን ኮሾሮ አመጡልን። ቁጭ በሉ አሉ። ከዛ እሺ ቁጭ አልና ከዛ እኛ ስለ ውጊያ ከ1 ወር ከቆየን በኋላ በሁለተኛ ወር ሲመጣ ከዛ ወደ ውጊያ ገባን። ወደ ውጊያ ስንገባ ኦሮሞን ከፊት ለፊት ያሰልፋል። ከዛ ደቡብን ከማል ያረጋል፣ አማሮቹን ከኋላ ያረጋል። እኛ ስንሸሽ አማሮቹ እኛን ይመታሉ። ከዛ ሚሊሻ ይማታል። ከዛ በዛ ሰበብ ስንጠፋ ደግሞ መንገድ ላይ ሚዘን አማራና ሚሊሻ ነው። ከዛ ፋኖ የሚባለው ነው። ከዛ እኛ ምንም በማናውቀው መንገድ ላይ ራሱ ወርቆ ስንቴ ሞታለ እዛ ማለት ነው። ወደ ኋላ ሲሸሽ የተመታለ በታንክ ሁሉ ተመቶ የሞተ ልጆች አሉ። አላቅም እኔ ሀገሯ ሰላም ሆና እኛም በሰላም እንድንኖር ሁሉም ሰው በሰላም እንድንኖር ነው እኛ የምንፈልገው። እኛ ከዛ ይሄንን ጥላ አናቅም። ይሄ ሰውዬ ከመጣ በኋላ ነው ብሔር ራሱ እንዲህ መገነጣጣል የበዛው ማለት ነው።
እንጂ በፊት እንዲህ አይነት ነገር የለም። በሰላም ነበር ስንኖር የነበረው፣ በሰላም ነበር ስንማር የነበረው ትምህርት ራሱ ማለት ነው። አሁን ግን እሱ ከመጣ በኋላ ትምህርት ቤት ሁሉ ተዘጋ። ምን ተባለ? ያልተቃጠለ መኪና የለም አሁን እኛ ጋር ራሱ ማለት ነው። ግን ሌላው ባቃጠለው ሸኔ ነው ያቃጠለው ይባላል። ሸኔ ነው የዘረፈ ይባላል። ሸኔ ግን አልዘረፈም። እነሱ ናቸው እንደዚህ የሚያረጉት ማለት ነው። እኛ ቀላው ማለት ነው ከኦነግ ጋር ብቀላቀል በጣም ደስተኛ ነኝ። እኔ ከነሱ ጋር ብቀላቀል በፊት ራሱ ማሰልጠኛ ያለው በቃ ወለጋ ከደረሰኝ ከነሱ ጋር ነው መቀላቀለው እያልኩ ነበር። ግን በማላውቀው ሀገር አመጣኝ። የትም አልሄድም፣ መሄጃ የለኝም፣ አላውቅም ሀገሩ። ከዛ አሁን ስንቱ የሞተ ራሱ አሉ ልጆች የዛን ቀን በቃ ሄደን እጅ እንስጥ እያልናቸው እየሮጡ ኃይል አመራሩ የኛ ኃይል አመራር የደሴ ልጅ ነበረ። ከዛ እሱ ራሱ በዱላ እየመታቸው ልጆቹን በክላሽ እየመታቸው ነበር። ስንቱ በጣም ይሞታል። አሁን ከኔ ጋር የመጡ ልጆች አንድ የሉም ሞታል፣ ሁሉም ማለት ነው። ብቻዬን ነው የቀረው። አይ ኦነግ የሚከላከለው ለኛ ነው፣ ለሀገር ነው፣ ለእንትን ማለት ለኦሮሚያ ስል ለህዝቡ ስል ነው። ይሄ መንግስት ከመጣ በኋላ ነው ኢትዮጵያ ሁሉም ሰው ኢትዮጵያዊ ነው። ሁሉም ሰው ኢትዮጵያዊ ነው። በቃ ሚለየን የለም። ሁሉም ከሁሉም ተወላልዷል። ሁሉም ከሁሉ ተወላልዷል። ከዛን ኦሮሞዎቹ ራሱ የት እንደምገቡ እናያለን ምናምን ይሉ ይፎክራሉ ማለት ነው። ከዛን እኛ ይሄንን ነው ወደ ውትድርናም ስንገባ ምንም አናቅም፣ ምንም አንልም። እኛ ከዛ ማሰልጠኛ ስንወጣ ወደ ሸኔ ነው የምንገባው ተባብለን ነበር ከልጆቹ ጋር ማለት ነው። ከዛን እሱ በማናውቀው ሀገር አመጣን፣ አወረደን። የነሱ መጫወቻውን ማለት